ሰላም ወገኖች እንደምን አላችሁ? ዛሬ ደግሞ በፋሲካ በትንሳኤው ሁለተኛ ቀን ሶስተኛ ቀን በ2025 የተከበረው ማለት ነው የሆነች አንዲት ነገር ላወራ መጣሁ። በጣም አጭር ፕሪሳይስ ብዙም ያልተንዛዛ ነገር ማውራበት ጉዳይ ከዚሁ ከመጽሐፍ ቅዱሳችን ነው። መጽሐፍ ቅዱስ ነው የምንለው አይደል? መጽሐፍ ቅዱሱ መጽሐፍ ያንን የተቀደሰው መጽሐፍ እሱን ያነበብን ከሆነ ከሱ ነው ማወራው እና አንድ የሆነች ነገር ድል ፈለግኩኝ። እኔን ዝም ብላ ካቻፕ ያደረገች የሆነች ትራፕ አድርጋ ያዘችኝ እና ምናልባት ሰዎች በዚችም ነገር ሊያው ምናልባት እንደኔ ያላስተዋሉ ይኖሩ ይሆናል በሚል ነገር ለምን አላስተላልፋትም አልኩኝ። የሚገርመው ይሄ ሰውዬ ስላንድ ሰው ነው፣ የሆነ ሰው ነው። መጽሐፍ ቅዱስ ላይ መቼም ብዙ ካራክተሮች አሉ፣ ብዙ ሰዎች አሉ መጽሐፍ ቅዱስ የተዋቀረበት። እግዚአብሔር ከዚህ በፊት አንዴም ተናግሬዋለሁ። የመጽሐፍ ቅዱስ ዋናው ሙሉውን ብታነቡት ያሉት 3 ነገሮች ናቸው፣ ዋና ትላልቅ ነገሮች ብያለሁ። እነዚህም ስለ እግዚአብሔርና ሰው ሪሌሽንሺፕ ነው። 2 ነገሮች ማለት ነው። እዚህ እግዚአብሔርና የሰውን ሪሌሽንሺፕ ነው የሚያወራው። በጣም ጎልቶ የሚወራውም የሚያየውም የሚታየውም እንደሱ ነው። የሚሰበከውም ስለሱ ነው፣ ስለሌላ ነገር አይደለም። የሰው መትረፍ፣ የሰው መዳን፣ የሰው በእግዚአብሔር መታዘዝ፣ የሰው በእግዚአብሔር መታዘዝ እና ለእግዚአብሔር መታዘዝ፣ ይሄ ነው። ሌላ ጎልቶ የሚታየው ምንም ነገር የለም። ከዚህ ሌላ እናምጣ ብንል የምናመጣው ነገር ሊኖር አይችልም ብዬ አስባለሁ። እኔ በራሴ አስባለሁ። እና መጽሐፍ ቅዱስ ላይ አንድ የሆነ ሰው አገኘሁኝ። ደግሞ ያው እሱም እንደኔው ኢትዮጵያዊ ነው። ኢትዮጵያን ይወዳል። እኔ ኢትዮጵያ ፍቅር የተለየ ነው። ኢትዮጵያን እወዳለሁ፣ ሀገሬን እወዳለሁ፣ ህዝቦቿን፣ መሪዎቿን እወዳለሁ። ህዝቦቿ እኔ የተወለድኩባት ያደግኩባት ሀገሬ ምድሬን ማንም እንዲህና እንዲያ ሊለኝ አልችልም። እወዳታለሁ። የሚያብድ ካለ ማበድ ይችላል። አይ ዶንት ኬር። ይሄም ሰውዬ ኢትዮጵያዊ ነው። ይሄ ዜግነት ጉዳይ ነው። ያልነካካው ነገር የለም እኮ መጽሐፍ ቅዱስ። እዚህም ሀገር እኮ ነው። ሀገር ጉዳዩ ከኔ ጋር አይደለም እኮ። ኢትዮጵያ የሚለው ቃል እግዚአብሔር ነው የመሰረተላት፣ እግዚአብሔር ነው የሰጣት። እግዚአብሔር የሰጣትን እኔ ምን ላደርግ? መከራከር ከሱ ጋር ነው። እኔ ምንም አስተዋጽኦ አላደረኩም። ኢትዮጵያ ብሎ ጠራት። ኢትዮጵያ ብሎ የጠራትን እኔም ኢትዮጵያዊ ነኝ ብል ምንድን ነው ጉዳዩ? ምንድን ነው ችግሩ? ምንም ችግር የለውም ይመስለኛል። ስለዚህ ስህተት ካለ መነጋገር ካስፈለገ ከእግዚአብሔር ጋር ነው መነጋገር፣ ከኔ ጋር አይደለም። እኔን መጥላት አይቻልም፣ እኔን መውደድም አይቻልም፣ የተለየ ነገር ማድረግም አይቻልም። እና ስለዚህ ስለ ኢትዮጵያዊ ላወራ መጣሁኝ። እሱም የሚገርም ሰውዬ ነው። ሁሉም ነገር እኮ እጁ ላይ አለ። ሁሉም ነገር የሚያውቅ ነው የሚመስለው፣ የሚያነብ ነው የሚመስለው፣ ግን አልገባውም። ይገርማል በጣም። እግዚአብሔር መንፈስ፣ እግዚአብሔር ልብን የሚያውቅ አምላክ ከላይ ወረደ። ይገርመኛል በጣም። እዛ ቦታ ሳነብ እኔ ራሴ እላለሁ፣ እኔም እንደዚህ ገብቶኝ ይሆን እላለሁ። ገብቶኝ ይሆን? እስቲ አንድ መዝሙር እንዘምርና መጀመሪያ ጸልየን እንጀምራለን። የድሮ የትንሣኤ መዝሙር ጋሽ አዲስ ወርቁ የዘመረው ነበረች ነፍሴ በእግዚአብሔር መንገድ በጣም የበደልኩ ኃጢአተኛም ነበር፣ ግን አዳኝ የላይ
ሰጠኝ ሰላም ልጁን ለኔ ልኮ አወጣኝ ለኔ አፍስሶ አዳነኝ ደሙን ለኔ አፍስሶ አዳነኝ የማረባ ብሆን አምላኬ የማረው ልጁ ለኔ ልኮ አወጣኝ ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ ግን እሱ ነገረኝ ነፃ እንደምወጣ ከዚያማ እሳና ክብሩን አቀዳጀኝ ልጁን ለእኔ ልኮ አወጣኝ በቀደም ለእኔ አፍስሶ አዳነኝ ደሙን ለእኔ አፍስሶ አዳነኝ የማረባ ብሆን አምላኬን የማረው ልጁ ለኔ ልኮ አወጣኝ ደስ ይላል ከመረጥኩት ወዲህ ከማዕረጉ ለርዕሱን ሸሻለሁ ክንዱን ከተደገፍ አልፈራም መከራ ልጁን ለኔ ልኮ አወጣኝ ለእኔ አፍስሶ አዳነኝ ደሙን ለእኔ አፍስሶ አዳነኝ የማረባ ብሆን አምላኬን የማለው ጌታ ለእኔ መጥቶ አወጣኝ ሰማያዊ ደስታ ሰላምን ከሰጠኝ ጌታ ሕይወቴን ላንተ ሰጠሁኝ እንዲህ እጄን ያዝ ካንተ እንዳልማልም ልጁ ለኔ ወርዶ አወጣኝ ለእኔ አፍስሶ አዳነኝ ደሙን ለእኔ አፍስሶ አዳነኝ የማረባ ብሆን አምላኬን የማለው ልጁ ለኔ ልኮ አወጣኝ እግዚአብሔር ይመስገን። ጋሽ አዲሱ ወርቁ የሚገርም መዝሙር ነው። የሚገርም መዝሙር ነው። ይሄ ነው ትንሣኤው በትላንት ወዲያ ከአርብ ጀምሮ የሆነው ተሰቀለ፣ ደሙን ለእኔ አፍስሶ አዳነኝ፣ ደሙን ለእኔ አፍስሶ አዳነኝ፣ ከላይ ከሰማያት ከአርያም ወርዶ ልጁን ለእኔ ልኮ አዳነኝ ነው የሚል ያለን። ምን አይነት ሰው ነበር? ኃጢአተኛ፣ የተረሳው፣ ማረባ
የተጣልኩ ነበርኩ፣ እግዚአብሔር ግን ሰው አደረገኝ። ከምን የተነሳ? ከፍቅሩ የተነሳ። ይህንን ነው ዛሬ የምናወራው። አቤቱ ጻድቅና የዘላለም አባት እግዚአብሔር አምላክ፣ ሁሉን የምታውቅ ሁሉን የምታደርግ ጌታ አባት፣ ልብና ኩላሊት የምትመረምር ጌታ አምላክ አንተ ነህ። ከአንተ ሌላ ማንም የለም። በሰራዊት ጌታ ዛሬ ደግሞ ሰጠኸኝ እውቀት፣ የሰራዊት ጌታ ባበራልኝ ትንሽ ነገር ልናገር መጥቻለሁ። ይህን ሰምተው የሚድኑ ሰዎች ደግሞ ይኖሩ ዘንድ ለምንሃለሁ። ስምህ ይባረክ፣ ስምህ ይመስገን፣ ስምህ ለዘላለም የተመሰገነ ይሁን። የሚጥላ ክፉ የመጥፎ አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተደመሰሰ ይሁን። በመንገድ ላይ አሽከላ የሚያስቀምጥ ማንኛውም ጠላት በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ይህን ሁሉ ስለምታደርግ እናመሰግናለን። ስምህ ለዘላለም የተመሰገነ ይሁን። በቀኝ በቆምከውና ባከበርከው በልጅህ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸለይኩ። ያ ወገኖች ልናገር የፈለግኩት ዛሬ በሐዋርያት ሥራ 8 ላይ ያለ አንድ ጃንደረባ ሁሉ ነገር ተሰጥቶታል። ሁሉ ነገር አለው። ሁሉም ነገር አለው። በአንዲት ኢትዮጵያዊት፣ እሷም ኢትዮጵያዊት ነች፣ እሱም ኢትዮጵያዊ ነው። በንብረቷ ላይ የሰለጠነ፣ በገንዘቧ ላይ የሰለጠነ፣ ሁሉን ነገር ያውል ብላ የሰጠችው እንደፈለገ የሚሆን ግን ምንም ያልገባው ይገርማል በጣም። ይሄ ያዚት እኮ ዛሬ ሁላችንም እኮ አለን። ይሄ መጽሐፍ ቅዱስ ሁላችንም በእጃችን ላይ አለን። ግን ገብቶናል ወይ ነው? እንደሱ እንዳንሆን፣ እንደዚህ ሰውዬ እንዳንሆን እዚህ ሐዋርያት 8 ላይ ብዙ ነገር ተጠቅሷል። ስለ እጅ መጫን ተጠቅሷል። ስለ ምናምን ነገር ተጠቅሷል። ስለ እጅ መጫን ሌላ ጊዜ እመጣበታለሁ። ስለሱም አወራለሁ። እግዚአብሔር እንዴት እንደሚጠብቅ በጎቹን ያውቅበታል። እግዚአብሔር አምላክ መልካም አምላክ ነው። የሚገርም አምላክ ነው። ያ ሰዎች ዝም ብለው ከመሬት ተነስተው ሊጥሏችሁ ይችላል። አይ ዶንት ኬር። ይሄ ኤክስፒሪየንስ አለኝ። እኔም ብዙ ነገር ሆኗል በህይወቴ። ያየሁትም እያንዳንዷ ቀን ለእኔ ትምህርት ነች። በህይወታችን ላይ የምናደርገው ነገር፣ የሚመጣው በመንገዳችን ላይ የሚመጣው ነገር በሙሉ ለትምህርታችን ነው የሚጻፈው። እና አንዴ ሰዎች ዝም ብለው አይተው ሊጥሏችሁ ይችላሉ። we don't care about that. I don't care about that. we አልኩኝ ሶሪ። እኔ ስለሌላው አላውቅም፣ ስለራሴ I know myself። እኔ ራሴን የማውቀው በእግዚአብሔር መንፈስ የምመራ ሰው ነኝ። እግዚአብሔር ለፍቅር ስለሞተ ለፍቅር ሞታለሁ። ማንንም አፈቅራለሁ፣ የምጠላው የለም። ስህተትን ግን እናገራለሁ። ይሄ ማይስታንድ፣ ይሄ የማይናወጥ አቋሜ ነው። ለዘወትር ማንም ሰው ሊጠላኝ ይችላል። ማንም ሰው ፊቱን አዝሮ ሊሄድ ይችላል። ማንም ሰው ላይጨብጠኝ ይችላል። አይ ዶንት ኬር። የገባኝ ፍቅር ነውና፣ የገባኝ ይሄ መጽሐፍ ቅዱስ ነውና የገባኝ እኔ ሰውን በሰውነት ነው የምወደው እንጂ እከሌ ማን ነው ምንድን ነው ምናምን ብዬ አጥንቼ ሄጄ አይደለም። ይሄን ነው የማውቀው ያለሁት። ስለዚህ የገባኝ ይሄ ነው። ሊገባንም የሚያስፈልገው ይሄ ነው። ይሄ መጽሐፍ ቅዱስ ኮሩ መጨረሻው መሀለኛው የዚህ ብዙ ጊዜ የተማርነው እሑድም ሄደን ምንም ግን ዋናው ፍቅር ነው። ፍቅር ነው መጨረሻው፣ ፍቅር ነው። ሞተው ለዛ ነው ከሰማይ ሰማያት ወርዶ ከአባቱ ቅፍ ወጥቶ እዚህ እኛን መጥቶ ያዳነን። ዋናው ምክንያቱም ፍቅር ነው። በቃ ዛዜ። ስለዚህ ልክ እንደሱ ይሄ ፍቅር ካላሳየን አልገባንም ማለት ነው። ልክ እንደዚህኛው ጃንደረባ ሁሉ ነገር አለው፣ በእጁ ላይ ተሾመዋል፣ ሰው ሾሞታል። ሹመቱን ከኢትዮጵያዊቷ ባለጠጋ አግኝቷል። ሁሉም ነገር አለው፣ ግን አልገባውም። ከ14 ጀምሬ ላንብበው እስቲ። ስለ ሐዋርያቱ በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ይሄ ሙሉ ላንብበው እስቲ። ሐዋርያት 18 ነው። በጣም የሚገርመኝ ቦታ ነውና በዚያን ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ። በጸሎቱም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ልቅሶ ማለቀሱለት። ሳውል ግን እስጢፋኖስ ተወግሮ ከሞተ በኋላ ነው።
ሳውል ግን አሁንም ጳውሎስ ሳውል የሚባለው ጳውሎስ ሳውል ግን ቤተክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። ቀንቶ በሮም መንገድ ቀንቶ ለእግዚአብሔር ቃል ቀንቶ እያወጣ ወደ እስር ቤት ይሰጥ ነበር። ጳውሎስ ሳውል፣ ያኔ ሳውል ነው ስሙ። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። የሚሰበከው ክርስቶስ ነው። ሕዝቡም ፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። በተከፋፈለ ልብ አይደለም፣ በአንድ ልብ አደመጡ ይላል። ፊልጶስ ይናገር የነበረውን ደስ አላቸው፣ ሐሴት አደረጉ፣ በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። እግዚአብሔር ይመስገን። እግዚአብሔር መንፈስ ሲሰራ እንደዚህ ነው። ታላቅ ደስታ ይሆናል ለሁሉ በአንድ ልብ ለሚያዳምጡት፣ በደንብ ለገባቸው። የእግዚአብሔር መንፈስ ሲሰራ እንደዚህ ነው የሚሆነው። በዛችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ሲሞን የሚባል ጠንቋይም ነበር። እዛ ቅልቅልን እኮ ያለ ነው፣ ተቀላቅለን ነው ያለ ነው ምለው ለዚህ ነው። እና እንደዛ ነው። በከተማ ነበረ። ከታላቁ የእግዚአብሔር ኃይል ይህ በዚያ ከተማ ነበረ። ከታናናሾቹም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያለ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። በጥንቆላ ስላስገረማቸው ጥንቆላ ያስገርማል። የሚያደርገው ተአምር ማንም ስለማይገምተው ያደርጋል። ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ። ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውን ምልክትና ታላቅ ተአምራት ባየ ጊዜ ተገረመ ይላል። እግዚአብሔር ይመስገን። እግዚአብሔር መንፈስ ሁሌም አሸናፊ ነው፣ ሁሌም ኃያል ነው፣ ሁሌም ታላቅ ነው። ያ ከሲሞን የተነጠቁ ይከተሉት የነበሩ ሴቶችም ወንዶችም ወደ ፊልጶስ ዞር አሉና ተጠመቁ። ፊልጶስ ማነው? ሲሞን ራሱ ተጠመቀ ይላል። ተጠመቀ። በኋላ ግን ሊያበላሸው ነው ነገሩ። እናንብበው። በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። ይላል። ጸለዩላቸው። እጅ የሚጭኑት እዚህ ጋር ነው። በጌታ በኢየሱስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳ ገና አልወረደም ነበርና። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። በሽታ እዚህ ጋር በሽታ። ሲሞን በገንዘብ ያን ኃይል ሊያገኝ ፈለገ። በገንዘብ ኃይል የእግዚአብሔርን መንፈስ ቅዱስ ሰዎች እንዴት እንዲሞሉ ባየ ጊዜ እጅ በመጫን እኔም ደግሞ እንዲህ አደርግ ዘንድ ከናንተ ልግዛ እንደማለት ነው። በገንዘብ ኃይል ለኔም ይሄን ኃይል ስጡኝ አለ። ይገርመኛል። እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አወጣላቸውና እጄን የሚጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለኔ ደግሞ ይህን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ካንተ ጋር ይጥፋ። ልብ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፋንታ የለህም። እንግዲህ ስለዚህ ክፋትን ንስሐ ግባ፣ ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለ ያለውና። ጴጥሮስ ሪቡክድ ሂም፣ ገሰጸው። የእግዚአብሔር መንፈስ በብር ለምንሃልና ልብህ የቀና አይደለም። ምናልባት ነው ያለው። ምናልባት እግዚአብሔር ይቅር ይልህ እንደሆነ ንስሐ ግባ፣ ቶሎ ንስሐ ግባ። በመራራ መርዝና በአመፅ እስራት እንዳለ አያለውና ልቡን አየው። በመራራ ልብና በአመፅ
ተይዘህ እንዳለው አያለሁ። ምናልባት እግዚአብሔር ይቅር ይልህ እንደሆነ ንስሐ ግባ። ምናልባት ነው ያለው። ምናልባት ንስሐ ግባ። ሲሞንም መልሶ ካላችሁ አንዳች እንዳይደርስብኝ እናንተው ወደ ጌታ ለምኑልኝ አለው። በጣም አራዳ እግዚአብሔር መንፈስ አበር ያለት መሰለኝ። ሲሞን በዛን ሰዓት ብልጭ ያለለት ነገር ስላለ ነው መሰለኝ እሱ አንድ ነገር እንዳይደርስብኝ ወደ እግዚአብሔር እናንተው ጸልዩልኝ፣ እናንተው ለምኑልኝ አለ። ያጠንቋል። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን በብዙ መንደሮችም ወንጌልን ሰበኩ። ወንጌልን እየሰበኩ በሳምራውያን ሰፈር በብዙ መንደርም አለፉ። የጌታ መልአክ ፊልጶስን እዚህ ጋር ነው የምፈልገው ያለሁት። የጌታ መልአክ ፊልጶስን መጣና በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደሆነ ወደ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንዴኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። በገንዘቧ ሁሉ የሰለጠነ አንዲት የኢትዮጵያ ንግስት በሷ ገንዘብ ላይ የሰለጠነ እሷን በቃ አራጊ ፈጣሪ ነው። ሁሉ ነገር አለው። ምንም የጎደለው ነገር የለም። መጽሐፍ ቅዱስም አለው እጁ ላይ ይዟል። ክርስቲያን ነው የሚባለው። የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። የሚያነበው በሰረገላ ተቀምጦ ሲመለስም ኢየሩሳሌም ሲመለስ በሰረገላ ተቀምጦ መጽሐፍ ቅዱስ የነቢዩን የኢሳይያስ ያነብ ነበር። ፊልጶስም መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ አቅርብና ተገናኝ አለው። ልብ አምላክ ልብ አዋቂ አምላክ እግዚአብሔር አምላክ ምን አለው? ሩጥና ወደዚህ ሰረገላ ተገናኝ አለው። ማንን? ፊልጶስን። ወደዚህ ሰረገላ አቅርብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለህ አለው። ይሄ ነው ጥያቄ በዚህ ዘመን ለኛ ሁላችንም መሆን ያለበት። በእውኑ የምናነበውን እናስተውለዋለን? ማስተዋል የሚለው በጣም ከባድ ቃል። ካለማስተዋል መጽሐፍ ቅዱስ ባዶ ነው። ካለማስተዋል መጽሐፍ ቅዱስ ምንም ነው። ካለማስተዋል ወገኖቼ ተሸክመን እንዞራለን ዘመናችን እንጂ አንፈወስበት። በእውኑ የምታነበውን ታስተውለዋለህ ብሎ ጠየቀው። እግዚአብሔር ልቡን ያውቅ ነበር፣ እንዳልገባው ያውቅ ነበር። ምንም እንዳላለ ኢጋርኮ ኤቭሪቲንግ በጣም ሁሉም ነገር ስልጣኑም አለው ምንም አለው ተሾሟል። በንግስቷ በህንዴኬ በሰው የተሾመ እግዚአብሔር ያለው ነው። ግን አልገባው ማስተዋል የለም። በጣም የሚያውቅ ነው እኮ የሚመስለው። በዛ ቦታ ላይ ተቀምጦ መጽሐፍ ቅዱስ ይዞ ሳይነብ ምናምን ነገር ጨርሷል። በቃ ይሄ ሰው ሁሉን ነገር ያውቃል። ረና ስበከን ነው የሚባለው። ግን እግዚአብሔር ልብን የሚያውቅ አምላክ ፊልጶስን ላከው። ቅረብና ተገናኘው። ይህን ሰውዬ ምንም አልገባውም፣ የሚያነባውንም አያስተውልም። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረው መጽሐፍ ክፍል ይህ ነበር ይላል። በጣም ኃይለኛው ክፍል ነው እኮ፣ በጣም ዋናው ክፍል ነው እኮ። ያ አልገባውም። የሚመራኝ ሳይኖር እንዴት ሊገባኝ ይችላል? እንዴት ላውቅ እችላለሁ? እባክህ ናና ከኔ ጋር ሁን አለው። ያነበውም የነበረ የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል ይላል። ስለ ኢየሱስ ክርስቶስ ነው የሚያወራው። ያ በሸላቾች ፊት እንደሚነዳ በግ ዝም
አለ። ዝም አለ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን አስተዋለው? ማን ይናገራል? ጃንደረባውን መልሶ ጠየቀው። ጃንደረባውን ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነው ወይስ ስለ ሌላ አለው። ያልገባው ሰው እንደዚህ ነው። ቢገባው ኖሮ አሪፍ ነበር። አልገባውም። ጃንደረባው ጠየቀው፣ ስለ ራሱ ነው ወይስ ስለማን ይናገራል? እባክህ ይህን ንገረኝ አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን ይፈቅዱልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት በመንገዱን ይሄድ ነበር። ሃሌሉያ! ይሄ ነው እግዚአብሔር መንፈስ። ይሄ ነው እግዚአብሔር መንፈስ። ዛሬ ብዙ ነገር ስላደረግን አይደለም፣ ትንሽ መረዳት ይበቃናል። ስለ ኢየሱስ ክርስቶስ ትንሽዬ እሷ ከገባችን ወገኖች በጣም በጣም ትልቅ ነገር ነው የምናደርግ ያለነው። እሷ ትግባን። ያቺ ትንሿ ነገር ስትገባን መጽሐፍ ቅዱስ በደንብ ይተረተልናል። በእውነት ነው የምንለው። እኔ በዚህ ሰውዬ መረዳት ራሴን አየሁ። እኔ ገብቶኝ ይሆን እንዲ ያለው ገብቶኝ ይሆን ይሄ መጽሐፍ ቅዱስ ይዤው ዞራለሁ እኮ ይዤው ዘመንን በሙሉ ተመላልሼ ያለሁ። ምናልባት ገብቶኝ ይሆን? ዛሬም እንበላላለን፣ ዛሬም እንተላለቃለን፣ ዛሬም ሂድ ከዚህ ሂድ ከዛ እንባባላለን። ይሄ መጽሐፍ ቅዱስ ስለምንም ነገር ብታወሩ ብዙ ነገር እዚህ ተጽፏል። ሁሉንም ዳሳችሁ ብትደርሱበት ስለ ፍቅር ነው የሚያወራው። ፍቅር ነው፣ ሌላ ምንም ተአምር የለውም። ፍቅር ነው፣ ጥላቻን አይሰብክም። ስለ ፍቅር ነው የሞተው። ስለ አንድና ስለ ሁለት ነፍስ ነው የሞተው። ያ እንደሚታረድበት ዝም ያለው እባክህ ነው። ያ መንፈስ ፊልጶስን ነጠቀው። ጃንደረባውን ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና ሐሴት አደረገ። በቃ ደስታው ወደ ውስጡ ሞላው። ይሄ ነው መንፈስ ቅዱስ አንዱ ዋናው ትልቁ ሚሽኑ ይሄ ነው። መንፈስ ያገኛችሁ ደስታ ነው የምትሆኑት፣ በደስታ ነው የምትሆኑት። አትቆዝሙም። ምንም ነገር ይመጣ የለም። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳሪያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። የፊልጶስ ስራው እሱ ነው። ዋናው ስራው እሱ ነው።